ሰላም ዩቲዩብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። ዛሬ ይዤላችሁ የመጣሁት ቪዲዮ የንቃተ ህሊናን ኢቨንት ሄደን አብረን ያለው ነገር የምናየው ይሆናል። ይመቻችሁ። ሰብስክራይብ ያደርጋችሁ ተከታተሉ። ሶ ጋይስ ዛሬ ሁሉንም ነገር አሳያችኋለሁ። እዛ ያለውን ቫይብ እንዳለ አሳያችኋለሁ ማለት ነው። ውስጥ ማውራት ትንሽ ስለሚከብድ ትንሽ ላላወራ እችላለሁ ምናምን፣ ግን ያለውን ቫይቦች እንዳለ ቀርጽላችኋለሁ ማለት ነው። እናንተ ግን ሰብስክራይብ ማድረግ እንዳረሱ። እየደረስን ያለ ነው። ይኸው ዛሬም ቦሌ መተናል። ለእናንተ ቪዲዮ ለመስራት ቦሌ ታገኝቻለሁ። ኢቨንቱ የተዘጋጀው እዚህ ሳፋየር ሆቴል ነው። እንደምታዩት እዚህኛው ሆቴል ገብተን ውስጥ ያለውን ነገር አብረን የምናይ ይሆናል። ሰብስክራይብ ያደርጋችሁ ተከታተሉ። ሃይ ጋይስ አስፓልት እንሻገራለን። እንግባና ያለውን ነገር አብረን የምናይ ይሆናል። ይመቻችሁ። ሃይ ጋይስ ውስጥ እየገባን ነው። ሃይ ጋይስ አዳራሽ ውስጥ እየገባን ነው። አልተጀመረም ፕሮግራሙ፣ እስካሁን አልተጀመረም። ንቃተ ህሊና አለ ጋይስ። ሃይ ጋይስ ደርሰናል። ያለውን ነገር አብረን ገብተን የምናየው ይሆናል። ዶንት ፎርጌት ሰብስክራይብ። አልተጀመረም። ስንት ሰዓት ነው የጀመረው? 9 ሰዓት። ሃይ ጋይስ ኢቨንቱ የሚጀመረው 9 ሰዓት ነው ገና። አሁን 5 ሰዓት ከ14 ነው። ጠዋት ነው ገና ተመልሰን መምጣት አለብን። ቦሌ ዞር ዞር እያለን አይተን ተመልሰን የምንመጣ ይሆናል። ንቃተ ህሊና እዛ ጋ አለ ብራዘሬ፣ ማንንም አይሰማም። ንቃተ ህሊና እዛ ጋ። ሃይ ጋይስ ዲኮር የተደረገ ነው ምናምን ነገር። ማንም ዩቲዩበር አይኖርም ይሰራላችሁ ብቻ። ሰብስክራይብ አድርጉ። ሃይ ጋይስ ውስጥ ገብቻለሁ ማለት ነው። ማውራት አይመችም ስላልኳችሁ እንደዚህ ድምጽ ቀዳላችኋለሁ ማለት ነው። ይሄ ውስጥ ገብቻለሁ እንደምታዩት። እዚህ ጋር እንደምታዩት ላይቭ ላይ ነበርኩ። ቲክቶክ ላይ ላይቭ ያልተዘጋም ነበር የዛን ሰሞን። ይኸው ንቃተ ህሊና እያመሰገነ ነበረ ስዊት ቦክስን ጌችን ማለት ነው እንደምታዩት። ያው ጌችም እዚህ ጋር ተነስቶ ምናምን ቴንኪዩ ምናምን አለ። ከዛ እኔ ደግሞ ላይቭ ገብ ነበር እንዳልኳችሁ። እዚህ ጋር ያው ንቃተ ህሊና ዙም እያረኩት የቀረጽኩት እያለ እዛ ጋር እንትን እያሉት የሆነ ነገር ብሎ ብቻ እያጨበጨቡለት እያለ እዚህ ጋር ዙም አድርጌ መርሳሉ ሲያጨበጭብ ቀጥታ ያየኝ ማለት ነው። ከዛ በኋላ እዚህ ጋር ልጅ ዳውድ አለ ምናምን ነገር እዛ ጋር ሰውን እየጠሩ ምናምን እያመሰገኑ እየጨበጡ ስፖንሰር የተደረጉት ሁሉም እየመጡ ምናምን የሴፍ ትራንስፖርት እና እዚህ የምታዩት አሁን ወደ መድረክ የሚወጣው የሴፍ ትራንስፖርት መስራች ነው፣ ባለቤት መሰለኝ፣ እርግጠኛ አይደለሁም። እዚህ ጋር ያው እንደዚህ እያሳየኋችሁ ምናምን ነገር ቫይቡን እያየን ነው። እንደምታዩት የወዳችሁት እንደሆነ ተስፋ አደርጋለሁ። እዚህ ጋር ደግሞ ገርሞኝ ምናምን ነገር ገርሞኝ እዛ ካሜራውን መለስኩላችሁ ምናምን እንድታዩት። ቺሊ እያረጋችሁት እንደሆነ ተስፋ አደርጋለሁ። እዚህ ጋር ልጅ ዳውድ ዞሯል። እዚህ ጋር ይሄ ልጅ የምታዩት ማለት ነው ማስታወቂያ ይሰራል ማለት ነው። 40 ምናምን ማስታወቂያዎችን በ9 አመቱ ሰርቷል ማለት ነው። እዚህ ጋር እያወራ ነበር ምናምን ነገር ድምፁ ስለማይሰማ ላሰማችሁ አልችልም። ከዛ በቃ እንደዚህ ነው። ከዛ በኋላ እዚህ ጋር ንቃተ ህሊናን ጠሩት። እዚህ ጋር ሰዎች ልጆች ይዞት የመጡት ጊፍት አለ። እሱን ጊፍት ጨረታ ጫርተው ለሱ ሊሰጡት ነው። እዚህ ጋር ደግሞ ኬመን እየገባ ነበረ ማለት ነው። እንደምታዩት ኬመን እየገባ ነው። ይህንን ይመስላል። ከዛ ስማቸውን አላውቅም ቱ ቢ ኦነስት። መድረክ ላይ ጠርቷቸው ምናምን ነገር ንግግር አድርገው ነበረ። ሃይ ጋይስ ኢቨንቱ ውስጥ ማውራት ይከብዳል ትንሽ። አሁን የማሳያችሁ ነገር
ከዛ በኋላ የዩሴፍ ትራንስፖርት መስራችና ባለቤት መሰለኝ ባለቤትነቱን አላውቅም ብቻ መስራች ነው መሰለኝ መድረክ ላይ ጠርቶ እዚህ ወፍራሙ ሰው የያዘውን ነጭ ነገር ቦርድ ነገር ሊያጫርቱ ነው ማለት ነው። ውስጥ ካሉት ኬመኒም ይኸውና ንቃቴልነን በቪዲዮ እንጂ በአካል አግኝቼው አላውቅም አለ። ይኸው ተቃቀፉ፣ ሰላም ተባባሉ ምናምን ነገር። ከዛ እዚህ ጋር ልጅ ዳውድ መጣ። ከዛ ጌች ደግሞ ቪአይፒ የፋይቱን ቲኬት ሰጠው ማለት ነው። እዚህ ጋር አልጨብጥ ብሎ በግድ ጨበጠው። ከዛ በኋላ ያው ልጅ ዳውድ እንትን እያለ ነበረ፣ ሰላም አላቸው ሌሎቹን። ከዛ ቤንጂ ተጠራ። ከዛ እዚህ ጋር የቲክቶክ ቪዲዮ እየሰራን ነበረ። ትንሽ ልጅ ዳውድ እዚህ ጋር ትንሽ አፍልቶ ነበረ። ያው ቲክቶክ ቪዲዮ እየሰራን ነው እንደምታዩት፣ አይታችሁታል። ይህን ቪዲዮ ያላያችሁት ካላችሁ ቲክቶክ ላይ እየሄዳችሁ ማየት ትችላላችሁ። አብዱ ቲፕስ ብላችሁ ሰርች አድርጋችሁ። ከዛ በኋላ ደግሞ ቤንጂን አገኘሁት። ከዛ በኋላ ቤንጂ 5000 ፎሎወር ከገባ ኮላብ እናረጋለን አለኝ ምናምን። ከዛ እሺ ምናምን አልኩት። በቃ አልደረሰም። በድጋሚ ያላያችሁት ካላችሁ የቲክቶክ ፔጅ ላይ ሄዳችሁ ማየት ትችላላችሁ። አብዱ ቲፕስ ብላችሁ ሰርች አርጋችሁ። እዚህ ጋር ደግሞ ማነው ስሙ እየተጠየቀ ነበር። ብቻ ኬመኒ እዚህ ጋር ብቻ እዚህ ጋር ኢንተርቪው እያደረጉት ነበረ። እዚህ ጋር ካሜራማንም እዛ ጋር ቆሟል። ማይኮም አለ እዚህ ጋር ኬመኒም አለ። እንደምታዩት ሶስት ጠየቁ የነበሩትን ነገሮች ስሙ። ይመቻችሁ። ግን ይህን ጥያቄ ኬመኒ ነው እንዲመልስ እንደምንፈልገው እሱ ጋር ለሚመልሰው ምላሽ እኔ ጣልቃ እንትን ከምናወራው በላይ በድርጊታችን የምናሳየው ነው የሚበልጠው እና ማይኮ ማለት ታናሽ ወንድሜ ነው። ከዛ ኬመኒ ማይኮል አንተ ምን ነው ማይኮን ደግሞ በተቃራኒ ጠየቁት። ከዛ ደግሞ እኔ ኬመንን ና ብዬው ይኸው የቲክቶክ ቪዲዮ እየሰራን ነበረ። 10,000 ብዙ ጊዜ እየገባ ስለሆነ 11,000 ብሎኝ ይኸው ከስንት ነው 5,000 ምናምን ቪው 1,000 ላይክ እንኳን አልገባም። ምንም ማድረግ አይቻልም። ከዛ እዚህ ጋር ንቃተኒያም ላይ ወይም ጆኒም ላይ የሚደርሰውን ምንም አይነት የጥርስ አደጋ ካለ እኔ ሸፍናለሁ በማለት ተናገረች። የስማይል ምናምን ብቻ አላቅም ድርጅቱን። ከዝግጅቱ ወጣው መሸ ምናምን ቪዲዮ እየሰራሁላችሁ ነበር ለዩቱብ። ይሄ ደግሞ ለቲክቶክ የቀረጽኩት ነው። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳይረሳ። ባይ